ስለሌለበት እህታችን አርቲስት ሀመልማል አባተ ቅድም ያው ተናግራለች። በቃሏም የምናውቃት ናት። ብዙ እንግዲህ ወደ ቤተክርስቲያን እጅግ ፍቅር ያላቸው ይዘምራሉ። እግዚአብሔር የሰጣቸው ጸጋ ማለት ነው። በገንዘባቸውም ሁሉን ነገር ነውና ቅድምም እኛን እንደ ብለን ያመጣናት እንጂ በጣም ፈርታ ነበር። ትዘምራለች ሌላ ጋምና እኛ ዘምሪ ብለናት ነው። በግድ አንድ ዝማሬ ከመጣ ላይ ታቀርባለች። ከታችን ጋር ዝማሬ እግዚአብሔር እናመሰግናለን። ያው በረከቱ እንዳይቀርብኝ ብዬ ነው። ክብርት መስገን የኛ ጌታ ከጧት አንስተ እስከ ማታ ውለታው ብዙ የእግዚአብሔር አመስጋኝማ ቢኖር ምነው ወዳጄ ምነው ከማድ ቤት ገባው በድንገት ስጋት ብሼ ለመብላት ወድቄ ነበር ከሳት ላይ ስጋ ስጋዬ ሳይ ምነው ወዳጄ ምነው እዚያ ላይ ሆኖ ቢጠራኝ ወይ እንዳልለው ድምፅ የለኝ ባልሰማ ኮነ ዝምታዬ አቤት አቤቱ ጌታዬ ተመስገን ክብር ተመስገን የኛ ጌታ ከጧት አንስተ እስከ ማታ ውለታው ብዙ የእግዚአብሔር አመስጋኝማ ቢኖር ተመስገን አመስግኑልን እህታችንን እናመሰግናለን። በማይነገር ስጦታ በማይከፈል ውለታ ለዘላለም አዳንከኝ እግዚአብሔር ተመስገንልኝ። ለዘላለም አዳንከኝ እግዚአብሔር ተመስገንልኝ። በጭብጨባ በማይነገር ስጦታ በማይከፈል ውለታ እስኪ ወንዶች ለዘላለም አዳንከኝ እጃችሁን እግዚአብሔር ተመስገንልኝ። ለዘላለም አዳንከኝ እግዚአብሔር ተመስገንልኝ። ስኖር በሞት ጥላ ነፍሴ ከክብር ጎላ ኪዳንን አስበ መጣ ወደ ልጅ
ቃል የለኝም የሚችል የሚገልጥ ያንተን ኃይል አወራለሁ ለትውልዱ እንደ ዳነ ሞተ አንዱ በማይከፈል ለዘላለም አዳንከኝ እግዚአብሔር ተመስገንልኝ። ያጨበጨባችሁ ለዘላለም አዳንከኝ። ቀረ መባዘኔ ስላለ መድኔ አፈረ ጠላቴ በአንተ መድኃኒቴ ምን እላለሁ ምን አለኝ ፍጹም ሸክሜ ቀሎልኝ በሁኔታ ማትለካ አንተ ብቻ ምታስመካ በማይነገር ስጦታ በማይከፈል ውለታ ለዘላለም አዳንከኝ። እስኪ እጃችሁን እግዚአብሔር ተመስገንልኝ። ወንዶች በጭብጨባ አዳንከኝ እግዚአብሔር በጭብጨባ በማይነገር ስጦታ በማይከፈል ውለታ ለዘላለም አዳንከኝ እግዚአብሔር ተመስገንልኝ። እስኪ በእልልታ ለዘላለም አዳንከኝ እግዚአብሔር ተመስገንልኝ። ካቀረቀርኩበት ከኃጢአት ሸለፈት ገዛኸኝ በዋጋ አስፈሪው ሌት ነጋ። አሁን ባንተ ነፃ ነኝ ፍጹም ሸክሜ ቀሎልኝ ማዳንን አውጃለሁ ቀን አርገኝ ቀን ስላየ በማይነገር ስጦታ በማይከፈል ውለት እጃችሁ ይሰማ ለዘላለም አዳንከኝ እግዚአብሔር ተመስገንልኝ። ለዘላለም እግዚአብሔር ተመስገንልኝ። ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽን የእረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ አልልም ሲከፋኝ ኪዳነ አውቀዋለሁ ደጅሽን የእረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ እጃቸው አይሰማም የት ሄዳለሁ አልልም ኪዳነ ምሕረት አጠገቤ ጎኔ በዙሪያዬ እንዳለሽ እንደርሱ ነው ልቤ እማ የሚያወራሽ አንቅሽ ሲቀለኝ ነግሬሽ ውስጤ ሚስጥረኛ ይበሏት ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽን የእረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽ
ዘምሩ ኪዳነ ምሕረት አንቺ ያለሽልኝ ከአጸደ መቅደስሽ ከስዕልሽ ስር እረፍቴ በዚያ ነው በቅዱሱ ደብር ከተራራው አናት ከደጅሽ መጥቼ ሰምሮልኛል ስምሽን ጠርቼ ሚስጥረኛዬ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽን የእረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽ በጭብጨባ የት ሄዳለሁ ኪዳነ ምሕረት አንቺ አጠገቤ ጎኔ በዙሪያዬ እንዳለሽ እንደርሱ ነው ልቤ እማ የሚያወራሽ አልቅሽ ሲቀለኝ ነግሬሽው አዘገይም ስትሰሪልኝ ቤት ሚስጥረኛዬ ሚስጥረኛዬ ነሽ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት አውቀዋለሁ ደጅሽን የእረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽ የት ሄዳለሁ ኪዳነ ምሕረት አንቺ ያለሽ ትንሣኤከ ለእለ እስኪ በጭብጨባ ትንሣኤከ ለእለ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ከፈኖ ዲቤነ ትንሣኤን ለምናመለኛ ትንሣኤን ለምናመለኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ላክልን ወደኛ ብርሃንን ላክልን ወደኛ እስኪ በጭብጨባ በእልልታ ለዚህ ያደረስና ዝማሬ መላእክት ያሰማልን ዝማሬ መላእክት ያሰማልን። አንዲት እህታችን የጥያቄው አይነት በጣም ብዙ ነው የሚገርማችሁ። አንዲት እህታችን ወንድ ልጆች ብቻ ነበሩኝ እና ሴት ደግሞ ፈለግኩ። የሚጠየቀው እግዚአብሔር ነው፣ ኪዳነ ምሕረት ናት። ጠየኳት፣ አላሳፈረችኝም፣ ሴት ሰጠችኝ ብላ አንድ ዣንጥላ ለክብሯ መግለጫ አምጥታለች። እግዚአብሔርን አመስግኑ። እንዲህ ያለ ምስጋና ደግሞ በቤታችሁ ሁልጊዜ ይግባ። ኪዳነ ምሕረትን ጠየኳት፣ ልጅ ሰጠችኝ፣ አስተማረች፣ አሳደገች፣ አስመረቀች። ለክብሯ መግለጫ 1000 ብር ሰጥቻለሁ። አመስግኑላት። የዓለማዊ ስሜ አስረሺ ታዬ ይባላል። የክርስቲያን ስሜ ወልደ ትንሣኤ ነው። ምኖረው ውጭ ሀገር ነው ብላ የዛሬ ወርም 40,000 ብር አስገብታ ነበረ። በሚገርም ሁኔታ ዛሬም 40,180 ብር አስገብታለች። እግዚአብሔርን አመስግን። ሌላው ቀጠሯችን አባቶቻችን ድሮ ቀጠሮ ሲንቀጣጠሩ ምን ይላሉ? ብሞትም ምን ይላሉ? ብሞትም አልቀር ይላሉ አይደለ? ብሞትም አልቀር የሚባለው ቀጠሮ የት ሲሆን ነው? ቤተክርስቲያን ሲሆን ነው። በእግራችን ከመጣን መጣን፣ ካልመጣን ብንሞትም ቢሆን መምጣታችን አይቀርም። ስለዚህ ሚያዝያ 23፣ 24፣ 25 ብንሞትም ሁላችሁም ብንሞትም አንቀርም። የቀጠሮ ሰው ይበለን፣ ወደ አባታችን ወስዳቸዋል።
እግዚአብሔር ጸሎታችሁን ይስማችሁ። እመቤታችን በመሃላችን ቆማለችና በቤታችሁ በሕይወታችሁ ትቆምላችሁ። እግዚአብሔር ጸሎታችሁን ተቀብሎ ያሳባችሁትን ሁሉ ይፈጽምላችሁ። አሁን እግዚአብሔር እየከበረ እመቤታችን እየከበረች በመካከላችን እየተመላለሰች ነውና ይህንን እንድናደርግ በመካከላችን ተመላልሳ እንድትባርከን የፈቀደልን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እልል ብላችሁ አመስግኑት፣ ምስጋና የሚገባው ስለሆነ። አዎ የምስጋና ባለቤት እሱ ዘያምር የብቦ ምስጋና የሚያውቅ ሕዝብ ደግሞ የተመሰገነ ነው ይላል። ስናመሰግን ማንን እያመሰግን ነው? በተጨማሪ ራሳችንንም። አዎ እግዚአብሔር ምን አለ? እግዚአብሔርን የሚያመሰግን ራሱ የተመሰገነ ነው ብሏልና እኛም የተመሰገንንን አሁን እመቤታችንን እናከብራለን፣ ጸሎታችንን እናደርሳለን። እግዚአብሔር ጸሎታችንን ይስማል። ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም። እልል እያልን እናመስግን። የተወደዳችሁ ምዕመናን እንኳን ለዚህ ቀን አደረሰን አደረሳችሁ። ይህ አሁን የምታዩት የማዕጠንት አገልግሎት ምናልባት አዲሶች ካላችሁ ይሄው ዓመት ሊሞላው ነው። ከነሐሴ ጀምሮ በ14 በ16 በ19 በ29 ሁልጊዜም ይህ የማዕጠንት አገልግሎት ይከናወናል። ጠበል እንረጫለን። ጾም ሲሆን ደግሞ ምህላም አለ። ይሄኛው በዓለ ሃምሳ ስለሆነ ነው። ስለዚህ ይህንን በረከት የሰጠን እግዚአብሔርን አመስግኑት። በደንብ እልል ብላችሁ አመስግኑት። ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም። እንድንዘምር የረዳን እንደ ሰማያውያን መላእክት በ24ቱ ካህናተ ሰማይ ምሳሌ በሰማይ ያለውን አገልግሎት በምድር እንድናከናውን የረዳንን እግዚአብሔርን አሁንም በደንብ አመስግኑት። የማዕጠንቱ በረከት፣ የዝማሬው በረከት፣ የማዕጠንቱ በረከት፣ የጠበሉ በረከት ቀላል አይደለም። እዚህ ብቻ እንኳን መጥተው እግራቸውን ታመው፣ ጨጓራ ታመው፣ ካንሰር ታመው የዳኑ የተፈወሱ በዚህ ጠበል በመሄላው ተገኝቼ በማዕጠንቱ ተገኝቼ ተፈወስኩ ያሉን ብዙ ምዕመናን ናቸው። ስለዚህ እግዚአብሔርን በሚገባ እናመስግነው። ስብሐት ወክብር ለስሉስ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም። ብላችሁ አመስግኑ። የተወደዳችሁ ምዕመናን እንኳን ለዚህ ዕለት አደረሰን አደረሳችሁ። ሁላችሁም ይህንን በዓል ይህንን ፕሮግራም በስልካችሁ አድርሱት ላልደረሳቸው ሰዎች። አይተው ይህንን አይተው ሚሳሉ ይህንን አይተው እግዚአብሔር ሆይ ማረን ለዚህ ቀን አብቃን የሚሉ ብዙዎች ይኖራሉና ሚዲያዎቻችሁን ስልኮቻችሁን በሙሉ ተጠቀሙባቸው። አሁንም ወደ ጸሎቱ ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ
ይዜኒ ወዘልፈኒ ወለዓለመ ዓለም። ቅድም አንድ እናታችን ቤተ ክርስቲያን ስመጣ አስፓልት ላይ ወደኩ። አጋጣሚ መኪና ከርብ ላይ እየዞረ ነበረ። ፊት ለፊቴ ቆመ። ምንም ሳይነካኝ በሰላም ተነሳው። ከዚህ በፊትም እንደዚሁ አጋጥሞኛል እና አንድ ያልተናገርኩት ተአምር አለ አለችን። የጡት ካንሰር ታማሚ ነኝ። መጥቼ ለኪዳነ